ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ሰለሞን ኪዳይ ነኝ። በቦንጋ ቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት የተጀመረውን አዳሪ ትምህርት ቤት ውጤታማ በማድረግ ባለድርሻ አካላት የሚያደርጉትን ድጋፍና ክትትል አጠናክረው መቀጠል እንዳለባቸው ተማሪዎችና መምህራን ጠየቁ። የአዳሪ ትምህርት ቤት የመማር ማስተማር ሂደት ከጅምሩ በምን ደረጃ እንደሚገኝ ተማሪዎችና መምህራን የሰጡትን አስተያየት ባልደረባችን ጽዮን ታደለ እንደሚከተለው ታቀርበዋለች። አዳሪ ትምህርት ቤቶች በማህበራዊ በኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ሀገራቸውን በበጎ የሚያስጠሩ ተጽዕኖ ፈጣሪ ዜጎችን ለማፍራት እንደሚያግዙ ይነገራል። ይህን ታሳቢ በማድረግ በቦንጋ ከተማ በቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት በቅርቡ የተጀመረው የአዳሪ ትምህርት ቤት እንቅስቃሴ ከጅምሩ ምን እንደሚመስል ያነጋገርናቸው መምህራንና ተማሪዎች የሚከተለውን ገልጸዋል። እኛ አሁን እዚህ የምንማሩ ተማሪዎች ጊዜያችንን በአግባቡ እንድንጠቀም ያደርገናል። ፉል ታይም ትምህርት ላይ ፎከስ ሆነን እንድንሰራ ያደርገናል። ሙሉ በሙሉ በቃ አቴንሽናችን ሳይበጠበጥ ሙሉ በሙሉ ትምህርታችን ላይ እንድንሆን ያደርገናል። እሱ ነው ዋነኛው ጥቅሙ ለኛ ያለው። እናም ደግሞ ከዛ በመቀጠል ያሉት በትምህርት ቤቱ የሚደረጉ ወይም በመምህራን የሚደረጉ ድጋፎች ናቸው። ተጨማሪ ትምህርቶች እነሱ ጥቅሞች ዋና ጥቅሞች ናቸው። እና አዳሪ ትምህርት ቤት መጀመሩ በጣም ጠቅሞናል። በጣም ጥሩ ነገር ነው። ቤት ከሆነን ከምንማረውና እዚህ መተን እያደረን የምንማረው በጣም ለማንበብም ጊዜ ያለን ጥራት ያለው ትምህርትም ነው የምናገኘው። የላይብረሪ ተስፋፍቶልን ነው የምንማረው እና የተሻለ ነገር አግኝተናል እዚህ ማለት ነው። አዳሪ ትምህርት ቤት ትምህርት በጣም ለብዙ ዘመናት የተመኘነውና አሁን ያገኘነው ሲሆን አሁን ያለበት አቋም ልክ እንደ አዲስ ሳይሆን ሁሉም ነገር እንደተሟላና ልክ እንደቆየ አይነት ጥሩ አገልግሎት እያገኘ ነው ያለው። በቂ መምህራን አሉ። ብዙ ተማሪዎች ባይኖሩም ያሉት ተማሪዎች ጥሩ ትምህርት የተማሩ ናቸው። በላብራቶሪ በላይብረሪ በሁሉም ነገር እየተገለገሉ ናቸው። ማታም ቀንም ትምህርት በጥሩ ሁኔታ እየተማሩ ይገኛሉ። አዳሪ ትምህርት ቤት ያው የተጀመረው በዚህ አመት በ2017 ነው። ያው ሀሳቡ ከዚህ በፊት ለረጅም አመት የቆየ ቢሆንም በዚህ አመት የከፋ ልማት ማህበርና የከፋ ዞን አስተዳደር በጋራ በመሆን 50 ጎበዝ ተማሪዎችን 11ኛ ክፍል ላይ ባላቸው ውጤት ከፍተኛ ውጤት ያላቸውን ተማሪዎች ከ17ቱም መዋቅሮች ከ12 ወረዳ እና ከ5ቱ ከተማ አስተዳደሮች በማወዳደር የተሻለ ውጤት ያላቸውን 50 ተማሪዎች ያው ተቀብሎ የመማር ማስተማር ስራውን በተገቢ ሁኔታ ጀምሯል። ስለዚህ እኛ እንደ ትምህርት ቤት የነበረን ድርሻ የመማሪያ ክፍሎችን፣ የማደሪያ ዶርሞችን የመሳሰሉትን የማመቻቸት ነው። ያው ካሉን ክፍሎች ውስጥ ለዚህ ተግባር የሚሆነውን ክፍል አመቻችተን ያው ለዚህ ዓላማ እንዲውል አድርገን ያው ትምህርቱ በተገቢ ሁኔታ የተጀመረበት ሁኔታ ነው ያለው። ከዛ ባለፈ ደግሞ ያው በግቢያችን ከሚያስተምሩ መምህራን ውስጥ የተሻሉ የምንላቸው ማስታወቂያ ወጥቶ ተወዳድረው ይህንን ስራ ያው በተገቢ ሁኔታ እያስኬዱ ነው የሚገኙት። የተማሪ አያያዝና ክትትል ሂደት በተመለከተ ያጋሩናል። መምህራኖችን ቀርበን ነው የምናወራው። አብዛኞቻችን የምንፈልገው ነገር ሲኖር እንጠይቃለን። ግን ደግሞ በዛው ልክ ለሀገሩ አዲስ እንደመሆናቸው መጠን ሀገሩንም አልለመዱትም። መምህራኖችንም ባለመልመዳቸው ምክንያት ማይጠይቁ አሉ። ግን ደግሞ እሱ ያው መምህራኖች ጠይቁን ስለሚሉ በጊዜ ሂደት የሚመጣ ነውና እንደ ልባችን አናግረናቸው ያልገባንን ጠይቀን የመማር ማስተማሩ እንደዛ ነው። በጣም ጥሩ አገልግሎት ነው። እንደውም ባልጠበቅነው መንገድ ነው ማለት ለመልመድ ይቸግራል ብለን ገምተን ነበረ። ግን የተሻለ ነገር ነው እያገኘን ያለ ነው። መምህራኖቻችንም በጣም ምርጥ መምህራን ነው ያሉት። በጣም ደስ ይላሉ። እንደ አባት እንደ እናት ነው የሚጠብቁን። ከመደበኛውም የተለየ ነገር አይደረግም ማለት የተሻለ ይጠብቁናል፣ ይንከባከቡናል። ጥያቄዎችንም ብንጠይቅ የትኛውንም ነገር ለማድረግ እነሱ ዝግጁ ናቸው። በተለይ ለኢንተራንስም በጣም ጥሩ ዝግጅት እንድናደርግ ይመክሩናል። በጣም ጥሩ ነገር ያደርጉልናል። ተማሪዎቹ ጋር ያለን ቀረቤታ በጣም አሪፍ ነው። ተማሪዎቹ ልክ እንደ አባት እንዲያዩን፣ ልክ እንደ ጓደኛ እንዲያዩን፣ መረዳት የሚገባቸው ነገር በቅርበት ጠይቀው መርዳት እንደሚችሉ ሁሉ ተግባብተን
እየሰራን ነው። አሁን ከመላመድ አንጻር በእውነት እንደ አባት እና እንደ ልጅ ነው የምንተያየው። እንደገና ደግሞ ፍሬንድሺፕ የሆነ አፕሮች ነው ያለን። አሁን ከነሱ ጋር ፍሬንድሺፕ አፕሮች ነው ያለን። የሚከብዳቸውን ነገር ይጠይቁናል፣ አክቲቪቲ እናሰራቸዋለን። ፕራክቲካሊ ክላስ ውስጥ ኢንቮልቭ የሚያደርጉት ነገር ደስ ይላል፣ ያለ ፍራቻ ነው። ግን መጀመሪያ የመጡ ቀን እንደ አዲስ ኢንቫይሮንመንት የመረበሹ ነገር ነበረ። እንደገና ደግሞ ትንሽ የእንግዳነት ስሜት ነበራቸው ከሌላ አካባቢ የመጡ ልጆች። እያደርግን ጥሩ መሻሻል ነው ያየሁት። ትምህርት ቤቱ አዲስ ከመሆኑ ጋር ተያይዞ የሚታዩ ክፍተቶችን ለማስተካከል የሚመለከታቸው ባለድርሻ አካላት ባለማቋረጥ መደገፍ እንዳለባቸውም ጠቁመዋል። ወላጆችም እንዲደግፏቸው በዚህ አጋጣሚ ያው አመቶ እዚህ ጥሎ ብቻ መሄድ ሳይሆን በየጊዜው ያላቸውን ለውጥ መከታተል፣ እንዲያነቡ መገፋፋት በጣም ይጠቅማል። እኛም ክትትል እናደርጋለን። እንደውም ከግቢያችን አልፎ ከዩኒቨርሲቲ የተሻሉ መምህራን መጥተው እንዲያስተምሩ ሁሉ የጀመርነው ስራ አለ። ለምሳሌ አሁን የኢኮኖሚክስ ትምህርት አይነት ከዩኒቨርሲቲ የተመረጠ መምህር መጥቶ እየሰራ ነው። እሱ እንደውም በየቀኑ ያስተማረውን በቴሌግራም ጥያቄ እየላከ እየፈተናቸው ነው። ምርጥ ተሞክሮ እየታየ ስለሆነ ሌሎችም የሚመለከታቸው ባለድርሻ አካላት ምን ጎደለ፣ ምን ያስፈልጋቸዋል የሚለውን መጥቶ በማየት ብዙ ምንሰራቸው ስራዎች አሉ። ገና ጅምር ስለሆነ ብዙ የሚቀረን ነገር አለ። እንደ አካባቢም ትልቅ ዋጋ የሚሰጠው ስራ ስለሆነ በተለይ የከፋ ዞን ያሉ ነዋሪዎች፣ የከፋ ተወላጆች ከሌሎች ዞኖች ከሌሎች አካባቢዎች በአካባቢያችን ያልነበረውን ነገር የጀመርን ስለሆነ ለዚህም ትልቅ አክብሮት አለን። የዞኑ አስተዳዳሪ አቶ እንዳሻው ብዙ ጥረት አድርጎ የልማት ማህበሩ ስራ አስኪያጅም ተባብረው ነው ለረጅም አመት ንግግር ላይ የነበረውን ጉዳይ ተግባራዊ ያደረጉትና አሁን በገንዘብ በግብዓት በሀሳብ ብዙ ሰው ቢደግፍ ውጤታማ እንሆናለን የሚል ሀሳብ አለንና ስለዚህ ሌሎች ወረዳዎችም ከተማ አስተዳደሮችም ድጋፍ ቢያደርጉ አሁን ምቹ ሁኔታ ለመፍጠር የተሻለ ነገር ተጨማሪ ነገሮች የሚያስፈልጉ ከመሆናቸው አንፃር ድጋፍና ክትትል ቢደረግ እኛ ያው ተጨማሪ ስራ ነው እኛም እየሰራን ያለ ነው። መደበኛው ስራውን እየመራን ነው። የአዳሪ ትምህርቱንም እየመራን ያለ ነውና እኛንም በሀሳብም በጉልበትም በገንዘብም የሚደግፈን አካል ቢኖር የበለጠ ተማሪዎቻችንን ውጤታማ ለማድረግ የሚያስችለን ቁመና ላይ እንሆናለንና ስለዚህ ሁሉ ሰው ቢያግዘን ቢተባበረን የሚል ሀሳብ አለ። በመልካ ኢትዮጵያ አስተባባሪነት ማያ የተሰኘ ፕሮግራም ለወጣቶች ስራ ዕድል ከመፍጠር ባሻገር ለግብርናው ዘርፍ ውጤታማነት የበኩሉን እየተወጣ መሆኑን የጭታ ወረዳ አስተዳደር ገለጸ። ፕሮግራሙ በወረዳው በንብ ማነብና በሌሎች ተጓዳኝ የግብርና ስራ ዕድል ፈጠራ ተግባራትን በተመለከተ ከባለድርሻ አካላት ጋር ውይይት አካሂደዋል። ምረት ማሞ ከወረዳው መንግስት ኮሚኒኬሽን የተገኘውን ዘገባ እንደሚከተለው ታቀርበዋለች። የውይይት መድረኩን በንግግር የከፈቱት የጭታ ወረዳ ምክትል አስተዳዳሪና የፍትህ ጽህፈት ቤት ኃላፊ አቶ አለማየሁ ባተም በወረዳው የተለያየ ፕሮጀክት እንዳለ ገልጸው ከነዚህም ማያ የተሰኘ ፕሮግራም በንብ እርባታ ስራ በመሰማራት በግብርናው ዘርፍ ውጤታማ ስራ በመስራት የወጣቶችን ኑሮ እየቀየረ ነው ብሏል። በንብ ማነብና ሌሎች ተጓዳኝ የግብርና ስራ ዕድል ፈጠራ ላይ ሰነድ ያቀረቡት የፕሮግራሙ ኦፊሰር አቶ ስንታየሁ ደሙሴ በፕሮግራሙ 972 የሆኑ ስራ አጥ ወጣቶችን በማደራጀት የብድር ቅድመ ቁጠባ ከ385 ሺህ ብር በላይ ማስቆጠቡን ጠቁሟል። አቶ ስንታየሁ ደምስ ያክለው ያሉ የንብ እርባታ ባለሙያዎች በአግባቡ በመጠቀም አካባቢውን በንብ ማነብ ስራ ውጤታማ ማድረግ ያስፈልጋል ብለው በዘርፉም የተሻለ አፈጻጸም መታየት እንደሚገባ ማሳስበዋል። ከዚህም በተጨማሪ በወረዳው የግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት የንብ ጠቀሜታና ምርትና ምርታማነት ላይ እንዲሁም የሰላምና ጸጥታ ጽህፈት ቤት ኬሚካል አጠቃቀም አዋጅ ዙሪያ ላይ ሰነድ ቀርቦ ሰፊ ውይይት ተደርጎበታል። በቀረበው ሰነድ ላይ ሀሳባቸውን የሰጡት የውይይቱ ተሳታፊዎች ማያ አካባቢን የሚጠብቅና ስልጠናን በመስጠት የወጣቶችን የስራ ፍላጎትን የሚጨምር መሆኑን ተናግረው በተቀመጠው አዋጅ መሰረት ንብን የሚጎዱ አላስፈላጊ ኬሚካሎችን የማስወገድ ስራ ተጠናክሮ ሊቀጥል እንደሚገባም አንስተዋል። የጭታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ አሸብር በበኩላቸው የንብ ጠቀሜታን ለህብረተሰቡ በማስረዳት ንብን መንከባከብ እንደሚገባ የዘርፉ ባለሙያና ባለድርሻ አካላት ተቀናጅተው መስራት እንደሚገባቸውም ጠይቀዋል። አቶ አሸብር አክለው ንብን ከሚጎዱ አላስፈላጊ ኬሚካል አጠቃቀም አንጻር የወጣው አዋጅ ለእያንዳንዱ ቀበሌ መዋቅር የሚሰጥ መሆኑን በማስረዳት እንደ ሀገር የወጣው አዋጅ ተፈጻሚነት እንደሚኖረው ማስረድተዋል። የምግብ ዋስትናን ለማረጋገጥ የቦንጋ ዩኒቨርሲቲ በስፋት እየሰራ መሆኑ ተገለጸ። ዩኒቨርሲቲው የምግብ ዋስትናን ማረጋገጥ በሚቻልበት ሁኔታ ላይ የግብርና አሰራርን በተመለከተ ከሞዴል አርሶ አደሮችና
ከሌሎች ባለድርሻ አካላት ጋር የፓናል ውይይት አካሂደዋል። ምህረት ማሞ ተጨማሪ አላት። የምግብ ዋስትናን ማረጋገጥ ማልማት ብቻ ሳይሆን መጠቀም ዋና ጉዳይ ስለመሆኑ በመድረኩ ተነስቷል። የምግብ ዋስትናን ለማረጋገጥ ክልሉ በሰፊ እየሰራ ነው ያሉት የደቡብ ምዕራብ ክልል ግብርና ቢሮ ምክትል ኃላፊ አቶ ታመነ በቀለ ናቸው። ምክትል ኃላፊው በማከል የምግብ ዋስትናን ለማረጋገጥ የአየር ንብረትን መጠበቅ ወሳኝ ጉዳይ በመሆኑ በስፋት እየተሰራ ነው ብሏል። ማህበረሰብ የተፈጥሮ ሀብት ላይ ያለው እይታ ከፍ ያለ ከቀደም ጀምሮ የደን አጠባበቅ ባህሉ የተፈጥሮ ላይ የሰጠው ክብሩ ባህሉም ለዛ ያገዘ ስለነበረ በዛ መንገድ መጥቷል። መንግስትም ለዚህ ፕራዮሪቲ ሰጥቶ አሁንም የፕራዮሪቲ የመጀመሪያ የሚሆነው የተፈጥሮ ሀብት ጥበቃ ነው። ተፈጥሮ ሀብቱ የተስተካከለ አየሩ የተስተካከለ ከሆነ ለምግብ ዋስትና የሚሆን ምርት ማምረት አዳጋች አይሆንም የሚል ፕሪንሲፕል ይዟል። በከፋ ዞን ደረጃ የምግብ ዋስትናን ለማረጋገጥ እየተሰሩ ያሉ ስራዎችን የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ አቶ ጋዋ በመጫ ተናግረዋል። ተፋሰስ ልማት ለረጅም ጊዜ እዚህ አካባቢ ላይ ሰራበት ያለው ስራ አለ። ማህበረሰቡ ባህል ተፈጥሮ ጋር ታርቆና ጠብቆ የመኖር ባህሉ ጠንካራ ቢሆንም ጊዜው እያመጣ ያለውን ነገር አቻችሎ መጠበቅ ትልቅ ስለሆነ እሱ ይሰራበታል ማለት ነው። የቦንጋ ዩኒቨርሲቲ በተለይም የግብርና ስራን ለማዘመን በአካባቢው ላይ የሚሰራቸው ስራዎች እንዳሉ የገለጹት ደግሞ የግብርናና ተፈጥሮ ሀብት ኮሌጅ ዲን ዶክተር አብይ ታደለ ናቸው። ያን ማየት የምንችለው ምንድነው? ቦንጋ ዩኒቨርሲቲ እንደምታውቁት ገና 6 እና 7 ዓመት ዩኒቨርሲቲ ነው። በዩኒቨርሲቲ ውስጥ ያሉትን ቦታዎችን በተለይ ለሌሎች ግንባታ ሊውሉ የማይችሉ ቦታዎችን ፉሊ ተጠቅመን ከፍተኛውን ሀብት ያፈራንበት ሁኔታ አለ ማለት ነው። እንሰት ለማድለብ ብንል የሙዝ፣ አናናስ እንደዚህም ሌሎች የሌማት ትሩፋቶች በእንስሳትም ስናይ የዩኒቨርሲቲ በዚህ አጭር ቦታ ላይ ይሄ ሁሉ ሀብት ማፍራት ከቻለ ዋይኖት አፍሪካ መመገብ ለምን አንችልም የሚል ሀሳብ በዚህ ውስጥ እንግዲህ ያው የተለያዩ ባለድርሻ አካላት እየመጡ የሚጎኙበት ሁኔታ አለ። ከዚህም ልምድና ተሞክሮዎችን የሚወስዱበት ሁኔታ አለ። እየተስፋፋና ስጋት እየሆነ ያለውን የወባ ወረርሽኝ ለመከላከል ሁሉም የማህበረሰብ ክፍል የግልና የአካባቢ ንጽህና መጠበቅ እንደሚገባው የከፋ ዞን ጤና መምሪያ አሳሰበ። በመምሪያው አስተባባሪነት በቦንጋ ከተማ 03 ቀበሌ ያቆረ ውሃ የማፋሰስ ተግባር ተከናውነዋል። በከተማው ለበርካታ ጊዜ ውሃ በመያዝ የወባ ትንኝ መራቢያና ለማህበረሰቡ የጤና ችግር ምክንያት የሆነውን ቦታ ማዳፈን መቻሉን የገለጹት የመምሪያው ኃላፊ አቶ አክሊሉ አሰፋ በቀጣይም መሰል ተግባራት በሌሎች መንደሮች እንደሚከናወንም ገልጸዋል። ማህበረሰቡም ከየአካባቢው ያቆረ ውሃ የወባ ወረርሽኝ በሀገራችን በክልላችንና በዞናችን ተከስቶ የህብረተሰቡ የጤና ችግር እየሆነ መምጣቱን ታሳቢ በማድረግ በተለይም በቦንጋ ከተማ ብዙ ቦታዎች ላይ ቋሚ የሆኑ የወባ ትንኝ መራቢያ ቦታዎች መኖራቸውን ከዚህ ቀደም ለይተን ነበረ። ቢያንስ እነዚህ በማህበረሰቡ ማፋሰስ ማዳፈን የማይቻልባቸውን በመለየት ትላልቅ ማሽኖች የሚፈልጓቸውን ቦታዎች ለይተን ወደ ውሳኔ በመግባት ነው ዛሬ ይህን ስራ እየሰራን ያለ ነው። ስለዚህ ቢያንስ በተለምዶ ቴክኒክና ሙያ ጀርባ የሚባለው ቦታ በተለምዶ ቴክኒክና ሙያ የሚባለው ጀርባ ላይ ብዙ ሰዎችን ሊያጠቃ የሚችል ብዙ የወባ ትንኝ ሊራባበት የሚችል እንደ ሐይቅ የተቀመጠ ብዙ ውሃ አለ። ይህንን ውሃ ከከተማ አስተዳደር ጋር በጋራ በመተባበር የለየናቸውን ቦታዎች የመድፈን ሙሉ በሙሉ ውሃ እንዳይተኛ የማድረጉን ስራ ነው ዛሬ እየሰራን ያለ ነው። ማስወገድና ሌሎች የመከላከል ተግባራትን ባለማቋረጥ ማከናወን እንደሚገባውም አሳስበዋል። አሁን ያለነው ወቅት ከመስከረም እስከ ታህሳስ ያለው በተለይ ዋና የወባ መራቢያ ወቅት ወይም የወባ በሽታ ወረርሽኝ የሚከሰትበት ወቅት በመሆኑ ህብረተሰቡ ተባብሮ ትንኝን ማጥፋት ነው የሚያስፈልገው። ስለዚህ የተቀመጠ ውሃ ካለ ትንኝ አለች፣ ትንኝ ካለች ወባ አለ። በወባ ከመታመም ቢያንስ በየቀኑ ደጁ ላይ ያለውን ትናንሽ ውሃዎችን መድፈን፣ ማፋሰስ፣ ማዳፈን የሚችልበትን ሁኔታ መስራት አለበት ብዬ አስባለሁ። ስለዚህ በመንግስት በኩል መደረግ ያለበትን ነገር እያደረግን ነው። አንደኛ ወባን መከላከል የምንችለው ወባን ማጥፋት የምንችለው እንደዚህ አይነት ውሃ ያቁሩ ቦታዎችን በማፋሰስ በማዳፈን፣ ሁለተኛ ደግሞ የተሰጠውን አጎበር በአግባቡ በመጠቀም፣ ሶስተኛ በሐኪም ትዕዛዝ የሚሰጠውን መድኃኒት
በአግባቡ በመጠቀም ወባን መቆጣጠር ማጥፋትም የሚቻልበት ሁኔታ ስላለ ማህበረሰቡ ይሄንን እንዲተባበረን አደራ ለማለት ፈልጋለሁ። አለዛ ዝም ብሎ የተለያዩ መላምቶችን የተለያዩ ሀሳቦችን እያቀረቡ ይሄ ወባ አይደለም ሌላ ነገር ነው ምናምን እያሉ ማህበረሰባችን መጎዳት የለበትም። ወባ ባይሆን ኖሮ በወባ መድኃኒት መዳን አይቻልም ነበር። የታመሙ ሰዎች ሆስፒታል መጥቶ ተመርምሮ ጤና ጣቢያ መጥቶ ተመርምሮ ጤና ኬላ መጥቶ ተመርምሮ መድኃኒቱ ወስዶ እየዳኑ ነው። የቦንጋ ከተማ አስተዳደር የወባ ትንኝ መራቢያ ቦታዎችን የማዳፈን ስራ ላይ ያላደረገው ትብብር ያመሰገኑት የመምሪያው ኃላፊ ትብብርና ድጋፋቸው ተጠናክረው እንደሚቀጥልም ጠይቀዋል ሲል የዘገበው ባልደረባችን ሳሙኤል ቆጭቶ ነው። ክልላዊና አገራዊ መግባባት በመፍጠር ህብረ ብሔራዊ አንድነት ስር እንዲሰድና እንዲዳብር ማድረግ ይገባል ሲሉ የክልሉ የብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ መቱ አኩ ተናገሩ። 19ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ክልላዊ የማጠቃለያ መድረክ በቴፒ ከተማ በድምቀት ተካሂደዋል። ከክልሉ መንግስት ኮሚኒኬሽን ለተገኘው ዘገባ ምህረት ማሙ። ሀገራዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ እየተከበረ ባለው ማጠቃለያ መድረክ ተገኝቶ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብሔረሰቦች ምክር ቤት ዋና አፈ ጉባኤ የተከበሩ አቶ መኳኩ ክልላዊና ሀገራዊ መግባባትን በመፍጠር ህብረ ብሔራዊ አንድነት ስር እንዲሰድና እንዲዳብር ማድረግ ይገባልም ብሏል። በዓሉን በምናከብርበት ወቅት ሀገራዊ መግባባትና ህብረ ብሔራዊ አንድነታችን የምናጠናክርበት ጉዳዮች ዙሪያም ያሉ ችግሮችና የመፍትሄ ሀሳቦች ላይ ትልቅ ውይይት ማድረግ ይጠበቅብናል ሲሉም ተናግረዋል። የተከበሩ አቶ መኳኩ 19ኛው የብሔር ብሔረሰቦችና ህዝቦች ቀን ስናከብር አስተሳሰቦቻችን በኢትዮጵያዊነት መንፈስ መሆን እንዳለበትም ተናግረዋል። የጋራ እሴቶቻችን ለህብረ ብሔራዊ አንድነት፣ ሀገራዊ ውይይትና ምክክር ለዘላቂ ሰላም፣ የህግ የበላይነት መከበር ለዘላቂ ሰላም መሰረት ነው የሚሉ በዋናነት የዕለቱ መልእክት መሆናቸውንም አቶ መቱ በንግግራቸው አንስተዋል። የማጠቃለያ መድረክ የህገ መንግስትና ፌዴራሊዝም አስተምሮ ስራዎችን የምናተኩር ጉዳዮች ላይ ትኩረት ያደረገ የፓናል ውይይት ሰነድ ቀርቦ ውይይት ተደርጎበታል። በዕለቱም የክልል የኪነ ጥበብ ቡድን ባህላዊ ጭፈራዎችና የፖሊስ አባላት ትዕይንት ለበዓሉ ድምቀት የተከበሩ ሁኔታዎች ሲሆኑም የፓናል ውይይት ጥያቄና መልስ ውድድር በማድረግ በዓሉ እንደሚጠናቀቅ ከወጣው የድርጊት መርሃ ግብር ማወቅ ተችሏል። ክቡራን ተመልካቾቻችን ከከፋ ቴሌቪዥን ዜናዎቻችን የእስካሁኖቹ ነበሩ። ስለ አብሮነታችሁ እያመሰገንን ቀሪ የጣቢያችንን ፕሮግራሞች እንድትከታተሉ በመጋበዝ ሰለሞን ኪዳኔ ከዜናዎቹ ጋር ቆይታ አደረግኩኝ። በያላችሁበት መልካም ጊዜ ይሆንላችሁ።